ሁላችንም ውስጥ ያለ ነገር ነው። የሆነ አዲስ ስልክ፣ አዲስ ጫማ ወይም አዲስ ላፕቶፕ ስናይ እቺማ ካገኘኋት ህይወት ይስተካከላል እንላለን። ግን ልክ ስንገዛው ሌላ የተሻለ ነገር አይናችን ውስጥ ይገባል። ልክ ባለፈው ቪዲዮ ላይ ስለ ፓሽን ስናወራ እንደነበረው ሁሉ እዚህም ላይም አንድ ትልቅ ኢሉዥን ወይም ቅዠት ውስጥ ነው ያለን። ልክ እንደ ሃምስተር በጎማ ላይ እየሮጥን ግን የትም እንደማንደርስ አይነት ስሜት ይሰማናል። ዛሬ የምናወራው ስለ ኮንሱመሪዝም ወይም የፍጆታ አባዜ ነው። ይህ ዝም ብሎ እቃ የመግዛት ጉዳይ ብቻ አይደለም። ይህ አኗኗራችንን፣ አስተሳሰባችንን አልፎም ተርፎ ማንነታችንን የተቆጣጠረ ትልቅ ሲስተም ነው። ዛሬ በዚህ ሲስተም ውስጥ እንዴት እንደወደቅን፣ ለምን ደስተኛ መሆን እንደማንችል እና ከዚህ ወጥመድ እንዴት መውጣት እንደምንችል በጥልቀት እንወያያለን። በዚህ ኮንሱመሪዝም ወጥመድ ውስጥ ምን አይነት ኮንሱመርስ አሉ፣ እንዲሁም እንዴት አርገው ነው የሚሸጡልን፣ እኛ ራሳችን ፕሮዳክት እስክንሆን ድረስ ሸቀጥ እስክንሆን ድረስ ተጠቃሚ አላሉ። በዚህ አይነት ወጥመድ ውስጥ ማህበረሰቡ ሸቀጥ ነው እንጂ ተጠቃሚ አይደለም። ቃላ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት መጡ ከሆነ ይህንን ቻናል በመቀላቀል የዚህ ታላቅ ቤተሰብ አባል መሆን ትችላላችሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ፣ ምክንያቱም መጨረሻ ላይ የምነግራችሁ መፍትሄ ህይወታችሁን ሊቀይረው ይችላል። በመጀመሪያ ግን ኮንሱመሪዝም ስንል ራሱ ምን ማለታችን እንደሆነ ግልጽ እናድርግ። ብዙ ሰው ፍጆታ ሲባል የሚያስበው መግዛት ወይም ኮንሰፕሽን የሚባለውን ብቻ ይመስለዋል፣ ግን አይደለም። ኮንሱመሪዝም ማለት ፍጆታ እንደ ባህል፣ እንደ ሃይማኖት ሲተገበር ማለት ነው። እስቲ ወደ ኋላ ሄደን ታሪኩን እንይ። ከዛሬ 100 ዓመት በፊት ሰዎችን ማን ብላችሁ ብትጠይቋቸው ገበሬ ነኝ፣ አናጢ ነኝ ይሏችሁ ነበር። ማንነታቸውን የሚገልጹት በሚሰሩት ስራ ነበር። ዛሬ ግን ማንነታችንን የምንገልጸው በለበስነው ልብስ ብራንድ፣ በምንይዘው ስልክ አይነት ወይም በምንሄድበት ካፌ ሆኗል። እንዴት ሲደረስን ጥንታዊ ፈላስፎችን እስቲ እናስታውስ። ለምሳሌ ስቶሲስ ወይም የግሪክ ፈላስፎች ምን ይሉ ነበር? ደስታ የሚገኘው ባለን ነገር መርካት ስንችልና ስሜታችንን ስንገዛ ነው ይሉ ነበረ። በሃይማኖቶችም ውስጥ ብንሄድ ቁጥብነት ወይም ፍሩጋሊቲ ትልቅ ቦታ ነበረው። ነገር ግን ሬኔሳንስ ጊዜ ስንመጣ እና የኢንዱስትሪው አብዮት ወይም ኢንዱስትሪያል ሪቮሉሽን ሲመጣ ብዙ ነገሮች ተቀየሩ። ፋብሪካዎች በብዛት ማምረት ጀመሩ። አሁን ችግሩ ማምረት ሳይሆን ይህን ሁሉ ምርት የሚገዛ ሰው ማግኘት ወይም መፈለግ ሆነ። እዚህ ጋር ነው ላይፍ ስታይል ወይም የአኗኗር ዘይቤ የሚባለው ፈጠራ የመጣው። ከዚህ በፊት ሰው ዕቃ የሚገዛው ለጥቅም ወይም ዩዝ ቫልዩ ነበረ። ለምሳሌ ጫማ የሚገዛው እግሩን ከሾህ ለመከላከል ነበረ። ዛሬ ግን ጫማ የምንገዛው ከእግር ጥበቃ አልፎ ለሰዎች እኔ ሀብታም ነኝ ወይም እኔ ዘመናዊ ነኝ የሚል መልእክት ለማስተላለፍ ነው። ከጥቅም ወደ ምልክት ወይም ሳይን ቫልዩ ተሸጋገረ ማለት ይሄ ነው። ህይወታችንን የምንመዝነው በምንሰራው ሳይሆን በምንገዛው ዕቃ ሆነ። አሁን አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ያስፈለጋችሁ ዕቃ የትኛው ነው? የገዛችሁትስ በሙሉ በእርግጥ ያስፈልጋችሁ ነበር? የሳይኮሎጂስቶች ባለሙያ ፎልስ ኒድ ወይም የሐሰት ፍላጎት የሚሉት ነገር አለ። ይሄ ማለት ሲስተሙ እኛ ውስጥ እንዲፈጠር ያደረገው ፍላጎቶች ናቸው። ለምሳሌ ይህንን ክሬም ካልተቀባሽ ቆንጆ አይደለሽም፣ ይህንን መኪና ካልነዳ ስኬታማ አይደለም የሚሉ ስውር ምልክቶች አሉ። ለምን በእነዚህ ምልክቶች እንሸነፋለን? እሱ ሌላ ጥያቄ ነው። አንደኛው ሶሻል ኮምፓሪዝን ወይም ማህበራዊ ንጽጽር የሚባለው ነው። እዚህ ላይ በጣም ብዙ ነገር ስለተባለ ጊዜን አላጠፋም። እኛ ሰዎች ሁሉ ጊዜ ራሳችንን ከሌላው ጋር መወዳደር እንወዳለን። ጎረቤታችን አዲስ ቲቪ ሲገዛ የኛ ቲቪ በድንገት ያረጀ ይመስለናል። ይህ የፓርኪንሰንስ ሎው ጊዜን እንደሚበላው ሁሉ ንጽጽር ደግሞ ሰላማችንን ይበላዋል። ይህ የባንድ ዋገን ኢፌክት ይባላል። ሁሉም ሰው ወዳደረገው ወዳመነው የመጎተት ባህሪ ማለት ነው። ኢቭን ኢፍ እኛ ባንፈልገው ሲስተሙ ያስገድናል። ሲስተሙ ስላችሁ ብዙ ነገር ነው። የምንከተለው የኢኮኖሚ ሲስተም፣ የፖለቲካል አይዲዮሎጂ ምናምን ነው። ሁለተኛው ኮንስፒኪየስ ኮንሱመሪዝም የሚባለው ይሄ ማለት ለእይታ መግዛት ማለት ነው። ብዙ ጊዜ የምንገዛቸው ለራሳችን ሳይሆን ለሌሎች ሰዎች ነው። የማንወዳቸውን ሰዎች ኢምፕሬስ ለማድረግ ስንፈልግ ወይም ስንል ዕቃ እንገዛለን። በእርግጥ እኔ በግሌ እዚህ ሀሳብ እስማማለሁ፣ ምክንያቱም በኋላ ላይ ነግራቸዋለሁ። ሶስተኛው ነገር ዶፓሚን ሉፕ የሚባለው ነው። ባለፈው ስለ ጌሚንግ ስናወራ እንደተባባለው ሁሉ አዲስ ዕቃ ስንገዛ አይምሯችን ውስጥ ዶፓሚን የተባለው ኬሚካል ይመነጫል። ይሄ ኬሚካል ለጥቂት ደቂቃው ደስተኛ ያደርገናል፣ ልክ እንደ ሱስ ማለት ነው።
ያ ደስታ ሲጠፋ ድጋሜ ያንን ስሜት ለመግዛት ስንል ወይ ለማግኘት ስንል ሌላ ነገር እንገዛለን። ይህ ነው ወጥመዱ። ምንም ነገር አምጡ፣ ለተወሰነ ጊዜ ብቻ ፊል ታደርጉታላችሁ። ከዛ በኋላ ኖርማል ይሆናል ከተወሰነ ሳምንታት ወይም ቀናት በኋላ። በአጠቃላይ 4 አይነት ኮንሱመርስ አሉ። ኮንሱመርስ ስላችሁ የሚገዙትን ወይም የሚሸምቱትን ብቻ አይደለም፣ ዲጂታሊም ጭምር ነው። እንግዲህ ራሳችሁ ከነዚህ 4 ኮንሱመርስ ውስጥ ልታገኙ ትችላላችሁ። ከ4 ውስጥ ራሳችሁ ፈልጉ። የመጀመሪያው ነገር ፓሲቭ ኮንሱመርስ የሚባሉት ናቸው። እነዚህ የመጣላችሁን ሁሉን የሚያገሰብሱት ሶሻል ሚዲያ ላይ ምንም ነገር ላይ ለምን ራሱ እንደሚያዩ ኢንቴንሽን የላቸውም፣ አያውቁትም። ቆም ብላችሁ ብትጠይቋቸው ይሄ ነገር ምንድን ነው ብላችሁ ብትጠይቋቸው ራሱ አያውቁትም ለምን እንደሚያዩት ራሱ። ፕላትፎርሙ ደግሞ ለእንደዚህ አይነት ነገር የተመቹ ናቸው። በላይ የሚመቻቸው ነገር የሚሰጧችሁ ማቆሚያ የለው። ብዙ ጊዜ ሱፐርማርኬት ውስጥ ካያችሁ ምናምን ገብታችሁ አስተውላችሁ ከሆነ ይህ የሼልፍ አደራደር ወይ በደንብ ነው ዲዛይን ተደርጎ የሚሰራው። የሰው ሳይኮሎጂ ማኒፕሌት እንዲያደርግ ተደርጎ ነው ዲዛይን የሚያደርጉት። እነሱ ፓሲቭ ኮንሱመሪዝም የሚባለው ነገር ስለገባቸው በደንብ ይጠቀሙታል። ለምሳሌ ሁሉንም ነገር የምትፈልጉትን ነገር በጋሪያችሁ ውስጥ ጨምራችሁ ወደ ካውንተሩ አካባቢ ልደርሱ ስትሉ መክፊያው አካባቢ ቀለል ያሉ እቃዎች ያስቀምጡላቸው። ዋጋቸውም ትንሽ ነው ግን ቀላል ናቸው። በቀላሉ ልታነሷቸው የሚችሏቸው ናቸው። ቸኮሌት፣ ማስቲካ፣ ከረሜላ ምናምን ካውንተሩ አካባቢ ነው የሚቀመጡት። ይህን ደግሞ ስታዩ ዋው ቺማ ልውሰዳት ብላችሁ ብዙ ሰው ያነሳል። በተለይ ከህፃናት ጋር ከመጣችሁ ምን መሰላችሁ፣ ትላልቅ እቃ የሚቀመጠው ከኋላ ነው። ስጋ፣ አሳ፣ ቺክን ምናምን ዋጋቸውም ትልቅ ነው፣ ከኋላ ነው የሚቀመጠው። መጀመሪያ እዚሁ ስትገቡ ምን እንደምትፈልጉ ዲሳይድ አድርጋችሁ ካልገባችሁ አይሆንም። እንደገና ሰው ልክ እንደገባ የሚፈልገውን ነገር ያነሳል። ከኋላ ሄዶ ምናምን ያንን ትላልቁን ዋጋ ያነሳል። ከፍተኛ ዲሲዥን ሜኪንግ ፕሮሰስ የሚጠይቁ ናቸው። ገና ፍሬሽ እንደሆናችሁ እንደገባችሁ ይህንን የምታደርጉት። ከዛ በኋላ ዞራችሁ ደክሟችሁ ድክም ብሏችሁ ልክ ወደ ካውንተሯ ከመክፈያው ጋር ስትደርሱ ዲሲዥን ሜኪንግ ፕሮሰስ አቢሊቲያችሁ በጣም ይቀንሳል፣ በጣም ወርዷል። ከዛ ግን ቀለል ያሉ ነገሮች ተደርድሮ ታገኛላችሁ፣ ያስቀምጡላችኋል። ከዛ ፕሮሰስ ማድረግ አይጠብቅባችሁም። እንደገና ደግሞ ኢንስታንት ግራቲፊኬሽን የሚጠይቁ ፕሮዳክቶች ናቸው የሚያስቀምጡላችሁ። ወዲያውኑ አንስታችሁ ከፍላችሁ ትወጣላችሁ። ብቻ ስትራቴጂው ምንድን ነው? ምንም ነገር ሰው ፈልጎ ይግባ፣ ግን በምንም አይነት ሁኔታ ብሩን አስወጥተ ነው እንመልሰዋለን። እሱ አስቦት የመጣው ሌላ፣ ገዝቶት የሚመጣው ሌላ። ሪል ማርኬቲንግ ስትራቴጂ የነገርኳችሁ። በእንደዚህ አይነት ነገር የሚጠቁት ፓሲቭ ኮንሱመርስ ናቸው። ሌላ ነገር ልንገራችሁ፣ የዲጂታል ገንዘብ ማስተላለፊያ መንገዶች በእርግጥ ዲጂታላይዜሽን ህይወታችንን ካቀለሉት ነገሮች ሁሉ አንዱ ነው። ግን በዛው ልክ መጥፎ ነገር አለው። በጥናት የተረጋገጠ ነገር ነው የምነግራችሁ። ለምሳሌ በስልካችሁ 100,000 ብር ስትከፍሉ እና ባንክ ሄዳችሁ ባንኩ ብሩን አውጥታችሁ ሪል ገንዘቡ ፊዚካሊ ቆጥራችሁ ስትከፍሉ እኩል ኢምፓክት የለውም አይኖራችሁ ላይ። በስልክ ስትከፍሉ ያን ያክል ብዙ ፊል አታርጉትም። በቃ ዲጂት ነው ከአካውንታችሁ ላይ የሚቀነሰው፣ ቁጥር ነው የሚቀነሰው። ይህን ያክል ፊል አታርጉት። ሪል ገንዘቡን ከባንካችሁ አውጥታችሁ ቆጥራችሁ ስትከፍሉ ግን ይህን ያክል እያወጣው ነው እንዴ ነው የምትሉት። ፊል ታረጉታላችሁ፣ አእምሯችሁ ኢምፓክት አለው። አሁን ላይ ብዙ ነገሮች ወደ ሰብስክሪፕሽን እየተቀየሩ ሌላ ቦታ ላይ እንደምናየው አንዴ ሰብስክራይብ ታደርጋለህ፣ ከዛ በየወሩ ከአካውንት ላይ ይቆረጥልሃል። እንደ ኔትፍሊክስ፣ ኖሽን የሶፍትዌር ካምፓኒዎች እንደሚጠቀሙት አይነት አሰራር እየተለመደ ይመጣ ነው። ይሄ ሁሉ ኮንሰፕሽን ትራፕ ውስጥ የሚከተል ነው። ኢንተርናሽናል ፔመንቶችን በቀላሉ 4 ጊዜ የሆነች ቦታ ክሊክ አድርገን መክፈል የሚችልባቸው አማራጮች መጥተዋል። እና ምንድነው ኤቭሪ ሲስተም ዲዛይን የሚደረገው የእኛን ኮንሰፕሽን ሬት እንዲጨምር ታስቦ ነው እንጂ እኛን እየረዱን አይደለም። በተለይ ዲጂታል ነገር ከሆነ እኛ ፕሮዳክት ነን እንጂ ከስተመር አይደለም። ለካምፓኒዎቹ እኛ ፕሮዳክት ነን፣ ከስተመር አይደለም። እኛ ከስተመር ራሳችንን ያልናጻናለን፣ ሸቀጥ ነን። ሁለተኛው ነገር ሊሚትድ ፐርስፔክቲቭ ያላቸው ናቸው። እነዚህ ለኢሚዲየት ግራቲፊኬሽን ነው የሚገቡት። መደበር አይመቻቸው። አንድ ነገር ካዩ በኋላ ዞር ብሎ እንኳን ሁለተኛ መረጃ እንኳን ለማጣራት አይሞክሩም። ቆሄ ነገር ወዴት እየሄደ ነው ብለው እንኳን አይጠይቁም። እንደወረደ ነው የሚጠቀሙት። ሶስተኛው አክቲቭ ኮንሱመርስ የሚባሉት ናቸው። እነዚህ የሚያዩትን ነገር ያውቁታል። ለሀሳብ ኢንስፓይሬሽን፣ ኤጁኬሽን ምናምን ነው የሚመጡት። እንደገና ኤክስፔክት አድርገው ነው የሚጠቀሙትም በመጀመሪያ። አራተኛው አይነት ደግሞ የሚባሉት ሴሌክቲቭ ኮንሱመርስ የሚባሉት ናቸው። እነዚህ እያንዳንዱን ነገር መርጠው ነው የሚሸምቱትም የሚያዩትም። አንድን ነገር ከማድረጋቸው በፊት በጥንቃቄ ይመርጣሉ። አክቲቭ ኮንሱመርስ እና ሴሌክቲቭ ኮንሱመርስ የሚለያዩባቸው መንገድ፣ አክቲቭ ኮንሱመርስ to some extent ፓሲቭ ኮንሱመርስ ናቸው፣ ግን
አክቲቭ ኮንሱመርስ ሲሆኑ ግን የሚመጣላቸው ነገር ቢያዩትም ምን እንደሚያዩ ለምን እንደሚያዩ ወይም እንደሚገዙ ያውቁታል። ፓሲቭ ግን ምን እንደሆነ እንኳን አያውቁትም። ሴሌክቲቭ ኮንሱመርስ ግን ከአክቲቭ በበለጠ አይዲያ ኦቨርፍሎ አይኖርም። ወይም ግልጽ ነው፣ በቃ የመጣውን የሆነ ታርጌት ሂት ለማድረግ ነው፣ ከዛ ውጭ አይመለከተውም ሌላ ነገር ቢያውቅ አይደለም። ስለዚህ አክቲቭ ግን ያ እንደ ዲፎልት ስቴት እንደሆነ ልታስቡት ትችላላችሁ ማለት ነው። የሆነ ቦታ ላይ ሊወዛገቡ ይችላሉ። እናንተ ከዚህ ውስጥ የትኞች ውስጥ የምትመደቡት የሚለውን ኮሜንት ያስቀምጡልኝ። እስቲ ይህንን የኮንሱመሪዝም ትራፕ በኢኮኖሚው አይን እንየው። ይህ ስርዓት እንዲቆም የማይፈልጉ በጣም ትላልቅ ተዋናዮች አሉ። ካርል ማርክስ MCM የሚባል ቀመር ነበር። ሞኒ ኮሞዲቲ ሞር መኒ፣ ገንዘብ ሸቀጥ ተጨማሪ ገንዘብ። የንግዱ ዓለም ዓላማው የእናንተ ፍላጎት ማርካት ሳይሆን የእናንተን ፍላጎት ተጠቅሞ ትርፍን ወይም ካፒታልን መጨመር ነው፣ እናንተን ለመርዳት አይደለም። ይህንን ለማድረግ ደግሞ 3 ዋና ዋና ስልቶችን ይጠቀማሉ። አንደኛ ፕላንድ ኦብሰለሰንስ የሚባለውን ወይም ሆን ተብሎ የሚደረግ ማርጀት ነው። አስተውላችሁ ከሆነ ድሮ የሚሰሩ እቃዎች፣ ፍሪጆች ወይም ስልኮች ረዥም ዘመን ይቆዩ ነበር። አሁን ግን አንድ ስልክ 2 ዓመት ሲሞላው መስራት ያቆማል ወይም አፕዴት አይቀበልም። ይህ በአጋጣሚ የሚሆን ነገር አይደለም። ሆን ተብሎ ዳግም እንድትገዙ ተደርጎ የተሰራ ኢንጂነር የተደረገ ነገር ነው። ትልቅ ህልም ያደክማቸዋል ባለው ቪዲዮ ላይ እንደገለጽኩት እንዳየነው እነሱ የእናንተን ኤነርጂ ሳይሆን ዋሌት ነው የሚያደክሙት። እንደውም ሰምታችሁ ከሆነ አላውቅም፣ ገብታችሁ ቼክ አድርጉት። የአይፎን ስልኮች ለተወሰነ ጊዜ ከተጠቀማችሁ በኋላ አውቀው እንዲበላሹ ያደርጉታል የሚባል ነገር አለ። በእርግጥ ኮንስፓይረሲ ቲዮሪ ነው። እንደገና አንድ አይነት ነገር ብቻ ትንሽ ነገር እየቀያየሩ ማርኬት እያደረጉ ያመጡታል። ለዚህ ምርጡ ምሳሌ የአፕል ፕሮዳክቶች ናቸው። ሁለተኛው መንገድ ማስታወቂያ ነው፣ አድቨርታይዚንግ። ማስታወቂያዎች ዛሬ የሚሸጡት እቃውን አይደለም ስሜቱን ነው። ሽቶ ሲያስተዋውቁ ሽታው ቆንጆ ነው አይሉ፣ ይህ ሽቶ ከተቀባ ማራኪ ትሆናለህ ነው የሚሉት። ህልሙ ነው የሚሸጡት። ማስታወቂያዎች በውስጣችሁ ያለውን ያለማሟላት ስሜት ወይም ኢንሴኪዩሪቲ ነው የሚነኩት። ሶስተኛው መንገድ ፋስት ኮንሰፕሽን ካልቸር የሚባለው ነው። በተለይ በልብሱ ዘርፍ ውስጥ በልብስ ፋሽን፣ ፋስት ፋሽን የሚባል ነገር አለ። በየሳምንቱ አዳዲስ ፋሽኖች ይወጣሉ። ባለፈው ሳምንት የገዛው ልብስ ዛሬ ፋሽኑ አልፎበታል የሚል ስውር ጫና ያሳድሩበት። ይሄ ደግሞ ለኢኮኖሚ እድገት ወሳኝ ቢሆንም ለግለሰቡ ግን ፋይናንሻል ሱሳይድ ነው ማለት ነው። በእነዚህ 3 ምክንያቶች እዚህ ወጥመድ ውስጥ ይከቱናል። the happiness paradox የሚባል አለ፣ ወይም የደስታ ተቃርኖ የሚባል ነገር አለ። አንድ የሚገርም ጥናት ልነግራችሁ ነው። the happiness paradox የሚባለው ነገር በዓለም ላይ ከፍተኛ የፍጆታ ባል ያላቸው ሀገራት ከፍተኛ የጭንቀት ወይም የዲፕሬት ወይም ዲፕሬሽን መጠን ያለባቸው ሀገራት ናቸው። ለምን? ምክንያቱም ነገሮችን በገዛን ቁጥር ከራሳችን ጋር ያለን ግንኙነት ይለያያል። አሊኔሽን ወይም ባዕድነት የምንለው ስሜት ይሰማናል። አንደኛ እቃው እኛን ይቆጣጠረናል። እቃውን ለመግዛት ብለን ሰዓታችንን እንሸጣለን። አንደኛ እቃውን ከገዛን በኋላ ደግሞ እሱን ለመንከባከብ፣ ለመጠገን፣ ጥበቃ ለማድረግ ሌላ ጊዜ እናጠፋለን። መጨረሻ ላይ እኛ እቃውን ሳይሆን እቃው እኛን ይገዛናል፣ ይቆጣጠረናል። ሁለተኛው የአዲስነት ሱስ ነው። ሁሌም አዲስ ነገር በማሳደድ ውስጥ ትርጉም የሌለው ህይወት ይጠፋል። ትርጉም የሚገኘው ከሰዎች ጋር ባለን ግንኙነት፣ በፈጠራ ስራ እና በውስጣዊ ሰላም ነው እንጂ በቁስ አይደለም። ይህ የፍጆታ አባዜ በእኛ ላይ ብቻ ሳይሆን በምድራችን ላይ ትልቅ ጠባሳ ጥሏል። ስፔሻሊ አሁን ዓለም ዶሚኔት እያደረገ በመጣው የካፒታሊስት ኢኮኖሚ ሲስተም እና የኒዮ ሊበራሊዝም ፖለቲካል አይዲዮሎጂ የምንገዛው እያንዳንዱ ፋስት ፋሽን ልብስ፣ የምንቀይረው እያንዳንዱ ስልክ ተፈጥሮን እየበላ ነው። ግሪን ግሮዝ ወይም የአረንጓዴ እድገት የሚባለው ነገር ብዙ ጊዜ ተረት ነው። ለምን መሰላችሁ? ምክንያቱም ስርዓቱ ሁል ጊዜ ማደግ ይፈልጋል። ኢንፊናይት ግሮዝ በሚባል መርህ ነው መመራት የሚፈልገው፣ ያለ ገደብ ማደግ። ነገር ግን በውስን ምድር ላይ ፋይናይት በሆነ ፕላኔት ላይ ምድር ላይ ማለቂያ የሌለው እድገት ሊኖር አይችልም። እዚህ ጋር ነው ልታስተውሉት የሚገባው ነገር። ብዙ ጊዜ ኩባንያዎች እናንተ ፕላስቲክ አትጠቀሙ፣ እናንተ ቆሻሻ ቀንሱ እያሉ ግለሰቡ ላይ ጫና ሊያሳድሩ ይሞክራሉ። ግን ትልቁን ጥፋት የሚያደርሱት እነዚሁ ግዙፍ ኩባንያዎች ራሳቸው ናቸው። የግለሰቡ ኃላፊነት እንዳለ ሆኖ የሲስተሙ ችግር በግለሰብ ጥረት ብቻ ግን መፈታት አይችልም።
ግን እኛ ፍላጎታችን በመቀነስ ሲስተሙ እንዲራብ ግን ማድረግ እንችላለን። እሺ አሁን ወደ ዋናው ነጥብ እንምጣ። ወጥመዱ ይሄ ከሆነ ይህን ሁሉ ካየን በኋላ እንዴት ከዚህ ወጥመድ እናምልጥ? አንደኛ ዲግሮዝ ነው፣ መጠንቀቅና መቀነስ። ይሄ ማለት ወደኋላ መመለስ ማለት አይደለም። ይሄ ማለት ግንኙነታችሁን ከቁስ ወደ ሰው፣ ከትርፍ ወደ ደህንነት መለወጥ ማለት ነው። ይሄ ማለት በእውነት ያስፈልገኛል ብሎ ያንን ዕቃ ከመግዛታችሁ በፊት መጠየቅ ነው። በርነርስ ቲዮሪ ላይ እንዳየነው ለስራ ወይም ለገንዘብ የምንሰጠው እሳት ቤተሰባችንና ጤንነታችን እንዳያጠፋብን ሚዛን መጠበቅ ያስፈልገናል። ሁለተኛው ነገር ሚኒማሊስት የሆነ ማይንድሴት መገንባት ነው። ቀለል ያለ ህይወት፣ ያነሰ ዕቃ ማለት ያነሰ ጭንቀት፣ ሰፊ ጊዜ ማለት ነው። እዚህ ነፃነት ማለት ነው። ሶስተኛው ሳይን ቫልዩን መረዳት። የሆነ ነገር ስትገዙ ለምን እንደሚሸጡላችሁ መጠየቅ መቻል አለባችሁ። ለጥቅሙ ነው ወይንስ ሰዎች እንዳይውላችሁ? ለሰዎች የምትገዙ ከሆነ የሰዎች ባሪያ እንደሆናችሁ ማወቅ መቻል አለባችሁ። እውነት እናውራ ከተባለ ማህበረሰቡ ማቴሪያሊስቲክ ስለሆነ አንዳንዴ እንደዚህ አይነት ነገሮችን ማድረግ ተገቢ ነው ብዬ እኔ በግሌ አምናለሁ። እኔም አደርገዋለሁ። በሰዎች አይምሮ ውስጥ ፐርሲቭ ለመደረግ ሲባል እናንተ መግዛት ያለባችሁ ስፔሲፊክ የሆኑ ነገሮች አሉ። ሌክዠሪ ብራንድስ ምናምን። እቃው ባይጠቅማችሁም እንኳን ማድረግ አለባችሁ፣ ካለበዚያ አይሆንም። ማህበረሰቡ በዚህ ደረጃ ስለሚያስብ በግለሰብ ደረጃ ማህበረሰቡን ልትቀይሩት ስለማትችሉ ከዚህ አስተሳሰብ ጋር ብሌንድ አድርጎ ወይም ተመሳስሎ መኖርን እመርጣለሁ። እኔ በራሴ የእናንተን ሀሳብ አሳውቁ። አራተኛው ነገር መግዛት ሳይሆን መፍጠር መልመድ ነው። በገዛነው ነገር ሳይሆን በሰራነው ስራ፣ ባዳበርነው ክህሎት እና በሰዎች ባደረግነው መልካም ነገር ማንነታችንን መግለጽ መቻል ነው። አምስተኛው ነገር ማስታወቂያዎችን ፊልተር ማድረግ ነው። ማስታወቂያ ስታዩ ምን ሊሸጡልን ፈልገው ነው ሳይሆን ምን አይነት ኢንሴኪዩሪቲ ሊፈጥሩብኝ ፈልገው ነው ብላችሁ ጠይቁ። ለማጠቃለል ያክል ፍጆታ በራሱ መኖሪያችን ነው፣ መጥፎ አይደለም። ነገር ግን ፍጆታ ህይወታችንን ሲመራው እና የደስታችን ምንጭ ሲሆን ወጥመድ ውስጥ እንገባለን። ኮንሱመሪዝም ትራፕ ውስጥ የሚባል ውስጥ እንገባለን። የምታስወጡት ሁሉ በምታስገቡት ልክ። የማየውን ነገር ኮንሱም ካደረጋችሁ የማየውን ነገር ታስወጣላችሁ። እውነተኛ ደስታ የሚገኘው ከገበያ ማዕከላት ሳይሆን ከውስጣዊ ማንነት ነው። ዛሬ የምገፋፋችሁ ነገር ቢኖር አንድ ነገር ብቻ ነው። በሚቀጥለው ጊዜ የሆነ ነገር ለመግዛት ስትጓዙ፣ የሆነ ነገር ኮንሱም ስታረጉ ለጥቂት ሰከንዶች ቆም በሉና ይሄ ነገር ማንነቴን ይጨምረዋል ወይስ ባዶነቴን ይሸፍንልኛል ብላችሁ ራሳችሁ ጠይቁ። እናንተ ስለዚህ ጉዳይ ምን ታስባላችሁ? ፍጆታ ህይወታችሁን ተቆጣጥሮት ያውቃል ወይስ ከዚህ ወጥመድ የወጣችሁበት መንገድና ዘዴ አለ? ኮሜንት ላይ ሀሳባችሁን አሳውቁ። አይ ሆፕ የዛሬው ቆይታችን ጠቃሚ እንደነበረ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና የምትወዱ ሰው ሼር ማድረጋችሁንም እርግጠኛ ሁኑ። ኦቶቲያንም ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል መሆን ትችላላችሁ። የሚቀጥለው ቪዲዮ እስክንገናኝ ድረስ እዚህ የማስቀምጥላችሁን ቪዲዮዎች መመልከታችሁን እርግጠኛ ሁኑ። እስከዛው ድረስ ቻው።